አብይም የከፋ አብይ አሸባሪ ነው መንግስታዊ አሸባሪነትን ይፈጽማል የዘር ማጥፋት የፈጸመ ወንጀለኛ ነው ለኦሮሞ ህዝብ ደግሞ ታሪካዊ ጠላቶች ከሚባሉት ሁሉ የላቀ የመጨረሻው ክፉ መንግስት ነው ሆኖም ቢያንስ በትር ሲበረታበት ወደ ኦሮሞና ወደ ደቡብ ህዝቦች በመጠጋት ፌደራሊዝም ምናምን አለ ህብረ ብሔራዊነት አሁን ሰሞኑን አዳነች አቤቤ በአዲስ አበባ ምረጡኝ ቅስቀሳ ዘመቻ ላይ የምትናገረው አይነት ማለት ነው እንደዛ አይነት ቋንቋ ያመጣሉ ማለት ነው ድሮም ኦፒዲዮ ከመሆናቸው አንፃር ለህገ መንግስቱ ካላቸው ቅርበት አንፃር አንዳንድ የህብረ ብሔራዊነት ወሬ ነገር ያነሳሉ ይሄ ደግሞ ብዙ የኦሮሞ ልጆች በተለይ በኦፒዲዮ ውስጥ ያሉ በብልጽግና ውስጥ ያሉትን እንዲረጋጉ ያረጋቸዋል ሶ ሳይፈልጉ አብይን የሚቃወሙ ሰዎችም እንኳን ኦሮሞዎችም እንኳን እና ከፋኖ ይላል ከፋኖ እና አብይን አባራችሁ ፋኖ ደግሞ እንዲጨርስ ነው ህዝቤን የሚል ንግግር ይናገራሉ ማለት ነው አብይ ፋኖን ያደራጀ ነው አንደኛ ነገር መረሳት የሌለበት አብይ ፋኖን ያስታጠቀ ነው አብይ ፋኖን የትም ቦታ በማንኛውም ጊዜ በፈለኩት ጊዜ ማሰማራት ይችላል ያለ ሰው አብይ ፋኖን አደራጅቶ አስታጥቆ በምዕራብ ኦሮሚያ ማለትም በወለጋ አካባቢ በሆሮ ጉዱሩ ስንት ወረዳዎች በእነሱ ቁጥጥር ስር እንዳሉ ስንትና ስንት ሺህ ህዝብ በአንድ ወቅት ብቻ ከኪራሙ ከነዚህ አካባቢ ተፈናቀለ 350 ሺህ ህዝብ በነቀምት ዩኒቨርሲቲ ካምፓስ ውስጥ ነበር እስከዛሬ ድረስ አልተመለሰም በየዩኒቨርሲቲዎች ውስጥ ነበር ያለው ሻምቡ ከተለያዩ ከተሞች ናው ይሄ ቡድን ይሄን ሲያደርግ የአብይና የሽመልስ አብዲሳ መንግስት ምን ሲሉ ነበር ሸኔን ኩን ኢቲምቡት ኢንሶዳት ኑን ሎልቲመሌ ፋኖ ኢቲምቡት ፋኖን አይዋጋላችሁም ብሎ ህዝቡን ኦኬ ፋኖንም በመሸሽ ወቦንም በመሸሽ ወደነሱ እንዲጠጋ ለማድረግ እንዲህ አይነት ጨዋታ ይጫወቱ ነበር ሶ ወራቤሰ ቢራቱ ቡልጉ ቢራቱ ሲትዱፋ ይላል የአብይ መንግስት ከጭራቅ የበለጠው ጭራቅ ኦሮሞ ህዝብ አብይ ራሱ ነው ሌሎች ጭራቆችን መልምሎ አደራጅቶ አስታጥቆ የሚያሰማራውም አብይ ራሱ ነው ሌላ ጅብ መጣም አልመጣም እሱ ከጅብነት ግን አልተመለሰም ነገር ግን የኢትዮጵያን የፖለቲካ ቅስም በተለይ የኦሮሞ ህዝብ ቅስም ለመስበርና አቅጣጫ የለሽ እንዲሆን በጣም የበየለት ላይ የተመሰረተ ስልታዊ ድጋፍ ብቻ እንዲያደርግ የሚያስገድድ አይነት ጥምረት በዛ በኩል አለ ሶ የሚጣመሩት ሰዎች የሚተባበሩት ሰዎች ጽምዶ ማለት ነው እነሱ ሲተባበሩ ምን አይነት የአካባቢውን ሰላም የሚጠብቅ የአካባቢውን ህዝቦች ብሔራዊ ምኞት ፍላጎት የሚያስተናግድ ያሉ ታሪካዊ ቁርሾችን ማለትም አሁን በቅርብ የተፈጸመ የዘር ማጥፋት የወረራ እንቅስቃሴዎችን በምን አይነት ስርዓት ተጠያቂነትን አስፍነው ወደ ትግልና ወደ ድል ይሄዳሉ የሚለው ጥያቄ መጠየቅ አለበት የትግራይ ኃይሎች ስትራቴጂክ ኢንትረስት አላቸው ግልጽ ነው አብሮነት ትንሽ አፎሻ ነገር ነው የግራ የገባው ቡድን አብሮነት ፖለቲካል ሬሌቫንስ እንዲኖረው ውጭ ሀገር ሆኖ የሚንጫጫ ቡድን ነው ድርጅት የለውም መሳሪያ የለውም የትጥቅ ትግል አያደርግም መሬት ላይ የተደራጀ የፖለቲካ ትግል አያደርግም የውጭ ሀገር ሪስቶች ቡድን ማለት ይቻላል ባጭር ቋንቋ እውነተኛ የሆነ የህዝቦች መተባበር አጋርነትን የማይፈልግበት ምክንያት የተለያየ ኮንስቲትዩዌንሲ ውስጥ የቆመ ስለሆነ ነው አብሮነትን ያደራጁትን ሰዎች ካያቸው የፖለቲካ አቋማቸው እርስ በርስ የሚግባባ አይደለም ታዲያ ምንድነው ስትል የፖለቲካ አቋም አሁን ለጊዜው አያስፈልግም ማንሳት መርህ ማንሳት አያስፈልግም ሰላም ለማምጣት ሰላም ላይ ያተኮረ ይላሉ ሰላም ለማምጣት የህዝቦች መተባበር የሚል ነው እንደ አክቲቪዝም ጥሩ ሐሳብ ነው ከዛ ውጪ የፖለቲካ አጀንዳ የጋራ የሆነ የፖለቲካ አጀንዳ ስትራቴጂክ ግብ የላቸውም አብይን ይመጣል ስልታዊ አጀንዳ አላቸው ስትራቴጂክ የሆነ
መግባባት ግን በስትራቴጂክ ጉዳዮች ላይ ኢቭን በዘላቂ ሰላም ላይ መግባባት አይችሉም። በኢትዮጵያ ውስጥ የዘላቂ ሰላም ሁኔታ ለማምጣት ምን ታደርጋላችሁ ይባል አንደኛው ህገ መንግስቱን ቀይራለሁ፣ የብሔር መብት ሰርዛለሁ፣ ፊንፊኔን ከኦሮሞ እጅ አወጣለሁ፣ ነጥቃለሁ ምናምን ይላል። ይሄ ደግሞ የሚመጣው ይሄ የልብ የሚመጣው ድርጅታዊ አቅም የህዝብ ድጋፍ ወይም ደግሞ የታጠቀ ኃይል ስላላቸው ሳይሆን የውጭ ሀገሮች ስቴት ዲፓርትመንት በየጊዜው የሚያሽኮሽኩላቸውን ሽኩሽክታ ሰምተው ተስፋ ማለት ነው። አብይ ከወደቀ እናንተ ናችሁ፣ ስለዚህ ሰውን አስማሙ፣ አሰባስቡ፣ የድሮ ሰዎችን ተውና ወጣቶቹን ለማሰባሰብ ሞክሩ ምናምን ይላል። አብሮነት አንዱ የመጨረሻ አሁን ምንም ሰላም እንደማይመጣ የምታውቀው አብሮነት ውስጥ አብሮነት ስለ ትግራይ ምንም እቅድ የለውም። የኢትዮጵያ መንግስት ትግራይን ከህገ መንግስታዊ ማዕቀፍ ፈንቅሎ አውጥቷል። ከኢትዮጵያ አካልነት የኢትዮጵያ የፖለቲካ ማህበረሰብ አካልነት አውጥቶታል። የአብሮነት ቡድን ኢትዮጵያን ትግራይን ምን እንደሚያደርግ አያውቅም። ለምሳሌ በትግራይ ውስጥ የተፈጸመው ዘር ማጥፋት ወንጀል የዘር ማጥፋት ጦርነት፣ የዘር ፍጅት ጦርነት የዘር ፍጅት ነው፣ የዘር ማጥፋት ነው አይለውም። እነ ጀዋርን ካዳመጥካቸው የጦር ወንጀል ተፈጽሟል ይላሉ። ክራይም አጌንስት እንደዚህ ነው የሚያወሩት እንጂ ስለ ዘር ማጥፋት አይናገሩም። እነሱም ፈጽመዋል ይሏል። የጦር ወንጀል እነሱም ፈጽመዋል። ልደቱ የታወቀ ነው አቋም። ሌሎቹ አንዳንዶቹ እዚህ ግባ የሚባል እንትን ያላቸው አይደሉም። አንዳንዶቹም የከሰሩ ናቸው። እነሱም የሚሰማቸው ስላጡ ተተውታል። አትሊስት ፊት ለፊት ካለው ነገር መለስ ብለዋል። በአንድ በኩል ከአማራ አካባቢ የመጡ ኢትዮጵያኒስት ምናምን የሚሉ ልሂቃን ሰራዊት የላችሁም ስትላቸው ፋኖ አለ፣ ፋኖ እየናጠልን ነው፣ ፋኖ ሲያሸንፍ እኛ ለነሱ ተዋግተው ለነሱ ስልጣን የሚሰጥ ፋኖ ያለ አይመስለኝም። እኔ ሳስበው ለኦሮሞ ተዋግተው ለነሱ ከውጭ ለመጡ ሰዎች ስልጣን የሚሰጥ ያለ አይመስለኝም። ነገር ግን በዋናነት የትግራይን ኃይል ምን ያደርጉታል? እነሱ አብይን ጥለው የአብይን ቦታ መውሰድን እንጂ የትግራይን ኃይል እንዴት አድርገው እንደሚያስተናግዱ እንደገና ወደ ኢትዮጵያ ፖለቲካ ምህዳር ውስጥ እንደሚመልሱት ሐሳብ የላቸውም። የትግራይ ሰዎች በጥርጣሬ ነው የሚያዩቸው። የጦርነት አዝማቾች ነበሩ፣ አሁን ደግሞ ምን እያሉ ነው? በጦርነት ጊዜ ቢያንስ ከኛ ጋር አልቆሙም፣ ድምጻቸውን ለኛ አላሰሙ ይላሉ። በጣም በጥርጣሬ የሚያያቸው ቡድን ነው። አንደኛ አካታች አይደለም ያ ቡድን፣ ሁለተኛ ድርጅታዊ መሰረት የለውም፣ ሶስተኛ ህዝባዊ ተሰሚነት የለውም። ህዝባዊ ተሰሚነት እንደሌለው የምታውቀው ዲጂታል ትዕይንተ ህዝብ ጠራን ይባላል። አሜን በሶሻል ሚዲያ ላይ 1 ሚሊዮን ሰው እዚህ ሲከታተለን ነበረ። እሱ አንቀጥቀጥ በሶሻል ሚዲያ ላይ 1 ሚሊዮን ሰው በላይ ሲያይ ነበረ ለእንደዚህ እና ምድር ላይ ግን ሰልፍ ጠሩ ምናሉ ምንም በጋራ እንኳን አንድ ላይ የሆነ ሁሉንም ከኢትዮጵያ የሸሸ ስደተኛ የሚያስተባብር የውጭ ሀገር ሰልፍ እንኳን ማዘጋጀት የቻለ አይደለም። ህዝባዊ ተሰሚነት የለውም፣ መሰረት የለውም፣ ብረት በእጁ የለም፣ በፕሮክሲ ለመጠቀም ነው የሚፈልገው። ኦኬ ማለት ሜዳ ላይ በሚዋጉት በኦሮሞ ነጻነት ሰራዊትና ሜዳ ላይ በሚዋጉት የፋኖ ልጆች አቅም መጠቀም ነው የሚፈልገው። ትግራይን ማካተት አይችልም። ሌሎችንም ህዝቦች ብዙም ያካተተ አይደለም። አንዳንድ የወላይታ ምናምን ካድሬዎች እንደዚሁ ከወላይታ የትግል እንቅስቃሴ ውጪ የሆኑ አሉ እዛ ውስጥ የሚታዩ አንዳንድ ልጆች እና መግለጫ ያወጣሉ በየጊዜው 50 ያህል ድርጅቶች ውስጥ ያለን የተለያየን 50 ያህል ድርጅቶች ውስጥ ያለን ሰዎች እዚህ አለን ምናምን እያሉ መግለጫ ያወጣሉ። ያ ቡድን ትርጉም ያለው አይደለም። ብቻ በኢትዮጵያ የፖለቲካ ንግግር ውስጥ ኮንቨርሴሽን ውስጥ ሬሌቫንት ሆነው ለመቆየት ጫጫታ የሚያሰሙ ሰዎች ናቸው። ብዙ ዋጋ ያላቸው አይደለም። ጽምዶን ይደግፋሉ እነሱም፣ ምክንያቱም እነሱ ወታደራዊ አቅምም ፖለቲካዊ ድርጅትም ስለሌላቸው ጽምዶን ይደግፋል፣ ደጋፊ ናቸው። በዛ በኩል ተስፋ ይመጣል። ምክንያቱም ያ ቡድን መንግስትን ይጥላል። መንግስትን ሲጥል እኛ ደግሞ እንገባና የምንቀራመታትን እንቀራመታለን የሚል ተስፋ ነው። ተስፈኛ ስለሆነ ያንን ማንኛውንም አይነት ወታደራዊ ትብብር ይደግፋል። ነገር ግን ከጽምዶ ጋር ቀጥታ ግንኙነት አለው የለውም አይመስለኝም። አንድ አይነት ናቸው አንድ አይደሉም አይመስለኝም። የፖለቲካ ተሰሚነት ስለሌላቸው ለምሳሌ ጽምዶ ውስጥ ምናልባት በዋናነት ይንቀሳቀሳል የሚባለው ህወሓት እነሱን
ለፖለቲካ ተሰሚነት ሲል ሊያቀርብ ይችላል። አይ ዶንት ኖ አላውቅም ምን ያህል አብረው እንደሚሄዱ። የሆነ ሆኖ በጣም መግባባትና ስራ ተከፋፍሎ የድርጊት ቅንጅት አድርጎ በአንድ ሐሳብ ኢትዮጵያን አረጋግቶ የኢትዮጵያን የፖለቲካ ቋጠሮች ለመፍታት ስትራቴጂክ የሆነ ግብ የሌለው ከመሆን ባሻገር ማለት ነው። ይሄ ሁሉ የሌለው ከመሆኑ ባሻገር ከፖለቲካ ፓርቲው ከመንግስት ባሻገር የኢትዮጵያን ህዝብ የማሰባሰብ አቅም ያለው አመራር ይሰጣሉ የሚል እውነተኛ በሐቅ ላይ የተመሰረተ በፍትህ ላይ የተመሰረተ የማሰባሰብ አቅም አላቸው ብዬ አላምንም። አንደኛ ከዚህ በፊት ከፋፋይ የነበሩ ሰዎች ናቸው። አንዱን አስበልጠው በግልጽ መናገር አለ። ልደቱ የኦሮሞ እንቅስቃሴ የኦሮሞ ብሔርተኞች ትግል እንዲሳካ ከፈለጉ ፊንፊኔን አይደለችም ይበሉ። የራስን እድል በራስ የመወሰን መብትን ይተው። ኦኬ፣ ይሄ አይፈጸምም። የራስን እድል በራስ የመወሰን መብት ካሉ የኢትዮጵያ መንግስት ይወጋቸዋል፣ የአዲስ አበባ ህዝብ ይነሳባቸዋል፣ የሌላው ክልል 9 ክልል ይዘምትባቸዋል ብሎ የዘር ማጥፋት ጦርነት በኦሮሞ ላይ ያወጀ ሰው ንስሐ አይገባም። በዚህ አንድም ቀን ተሳስቶ ይሄ ትክክል አልነበርኩኝም አይል። ይሄ ሰው ኢትዮጵያ ውስጥ ሄዶ የሚያሰባስበው አንድ አድርጎ የሚያቆመው ሰው የለም። ከዚህ በፊት ተሞክሮ ታይቶ የተተፋ ሰው። ይሄም ደግሞ በኢትዮጵያ ህዝብ ዘንድ ቀርቶ በኦሮሞ ህዝብ ዘንድ ብዙ ችግር ያለው ነው። የኢትዮጵያ ህዝብ ደግሞ አንድም በኦሮሞ ጥላቻ በዘረኝነት ጊዜ በተሰራ የጥላቻ ፖለቲካ በጀዋር ላይ ማለት እነ ጀዋራዊ ሐረካት ምናምን ከሚለው የተነሳ በኢትዮጵያ ህዝቦች ዘንድ እንደ ብዙ የኦሮሞ ብሔርተኞች የማያገግም የኢሜጅ ችግር አለበት። እንደ ማንኛውም የኦሮሞ ልሂቅ ማለት ኦሮሞ ከመሆኑ የተነሳ የኦሮሞ ፈርስት እንቅስቃሴ ውስጥ ከመኖሩ የተነሳ የማስፈራሪቾ ፖለቲካ ሲያደርጉ የኢትዮጵያ ልሂቃን ጀዋር ባለሜንጫው ብላምን እየተባለ እንዳይታመን እንዲፈራ የሚያደርግ ነገር አለ። ሌላው ህዝብ ለኦሮሞ ሆነ ኦሮሞነትን ሰድበህ ስታበቃም እንኳን ማለት ነው በኦሮሞ ላይ ብዙ ክፉ ነገር ተናግረህ ሲደግፉ ይቆዩና ሄዶ ያው ኦሮሞ ነህ አንድም ቦታ መጨረሻ ላይ የመጨረሻ ድጋፍ የምታገኝበት ሁኔታ የለም። እንደዚህ ነው ከሱ ተማሩ ምናምን እያሉ እኛ ላይ ሲደነፉ የነበሩ ሰዎች አሁን ተመልሰው ሌንጮ ምን እንደተናገረ አላውቅም። ሰሞኑን ግን ያው በገሃነምም እንኳን አይቀርልህም ምናምን ያቻለ ለኢትዮጵያ ብዙ ቤኔፊት ሰጥተው ብዙ ርቀት ሄደው ኢትዮጵያውያንን ፕሊዝ ለማድረግ ይሄ ከኦሮሞ ውጪ ያለው ለማድረግ ሲል ኦሮሞን ዝቅ አድርገው የኦሮሞን ጥቅም አሳንሰው ገልጸው መጨረሻ ግን ያው ጠላት ናቸው። ከአብይ የበለጠ ኢትዮጵያ ያለ ከለማ የበለጠ የኢትዮጵያውያንን ልብ ለመግዛት የሞከረ ሰው የለም። መጨረሻው ግን የነዚህ ሰዎች ያም ብሔርተኛ ነው፣ ስለዚህ ከአብይም የባሰ ስለሆነ ቀድሞ መመታት አለበት ብለው አስወገዱት። አብይንም ደግሞ መሃል ገብቶ እኛን ወደ ዳር ገፋን የሚል ትርክት እንዲመነጭ ነው ያደረጉት። ከአብይ የበለጠ ከሌንጮ የበለጠ ከለማ የበለጠ ከነጀዋር የበለጠ ለኢትዮጵያ ቤኔፊት የሰጠ ኦሮሞ የለም። ነገር ግን አይሰማቸውም። አንደኛ ይሄ በኦሮሞፎቢያ ምክንያት በደረጀ ጸረ ኦሮሞ አመለካከት ምክንያት ለዘመናት ሲሰሩ የነበሩ ፕሮፓጋንዳዎች ከዛ የተነሳ የተሰሚነት አቅም ቀንሷል። በኦሮሞ ላይ ደግሞ የተሰሩ ስህተቶችን ካለማመንና አልጸጸትም ብሎ አይንን በጨው ታጥቦ ከመቆም የተነሳ በኦሮሞ ዘንድም ይሄን ያህል ተሰሚነት ደግሞም ራሱ ዲሞቢላይዝ ያደረገው ህዝብ ስለሆነ የኦሮሞ ህዝብ ቄሮም በተለይ ዲሞቢላይዝ ስላደረገው እንዳይታገል ስላስተኛው ነፃነት አግኝተናል። አሁን ነፃነት ጠባቂ እንጂ ነፃነት ተዋጊ ያስፈልገን ምናምን ከማለት የተነሳ ከኦሮሞ ነፃነት ሰራዊት ጋር አንዳንድ የግቡ አትገባ አንገባም አይነት ነገር ውስጥ ክርክር ውስጥ ስለገባ በኦሮሞ ዘንድ ብዙ ደጋፊ የለው። ምን ማለት ነው ይሄ? እነዚህ ከሆኑ መሪዎቹ ህብረት ምናምን የሚባለው ውስጥ እነዚህ ሰዎች ከፋፋይ ናቸው፣ ባጭሩ ዲቫይዲንግ የሚያሳዩ ናቸው በኦሮሚያ ፖለቲካ ውስጥ። ናው ለምንድን ነው ይሄንን ወሬ የሚያወሩት ታዲያ ካልክ ፈረንጆቹ ተስፋ ስለሰጧቸው ቀደም ብለው ማለት ነው አሰባስቡት
ሁለቱን ህዝቦች አማራና የኦሮሞን አንድ ላይ ካቀራረባችሁ እና አዲሱን ትውልድ ከያዛችሁ ኮምፕሮሚስ ሶስተኛው መንገድ መታመጡ ስለሆናችሁ ነው ለሁሉም ይላሉ ሶስተኛው መንገድ መታመጡ ስለሆናችሁ ነው ለሁሉም ይላሉ እነሱ መረጃ እስከሰጣቸው ድረስ ፈረንጅ እነ ማይክ ሀመር ያሸኮሽኩላቸው ነገር ነው በብሔራዊ ኢትዮጵያ ያለመሮ በሪዮት ላይ የሚያወራው በኦሮሞ ሚዲያ ላይ መናገር የደፍረውን ነገር የሚያወራው again በዛች ስምምነት ሂደት በእንትን ጊዜ አንዳንድ ነገር ስለነገሯቸው ብቻ ነው ሶ ፈረንጆቹ ቃል ገብተውልናል እኛ ደግሞ ሬሌቫንት ሆነን ከህዝቡ ትውስታ ከመድረክ ከሶሻል ሚዲያው መድረክ አትሊስት እንዳንጠፋ የሆነ አይነት መሰባሰብ ያስፈልጋል የሚሉ ናቸው እንጂ አብሮነትን የምር የሚፈልጉ ከሆነ ይሄንን ሐሳብ በዋናነት ያንቀሳቀስ ነው የጀመርነው እኔና ይታናን ሲያትል የነበረው ስብሰባ ሲካሄድ ከልብ አልመጡም እነዚህ እዛ ውስጥ ብዙ መሰራት ያለበት ነገር አለ እነዚህ ቀይ መስመር ናቸው እነዚህ የኦሮሞ ህዝብ ብሔራዊ ግቦች ናቸው በእነዚህ ላይ ድርድር የለም በእነዚህ ላይ ድርድር አለ በብሔራዊ በቋሚነት የምንከተላቸው ስትራቴጂክ ግቦቻችንን ማንደራደርባቸው ናቸው በስትራቴጂክ ግቦቻችን ላይ ለሚቃጥ ጥላቻ ካላቸው ድረስ የሚፈልጉ ከዚህ በፊትም በስትራቴጂክ ግቦቻችን ላይ ጥቃት ያደረሱ ሰዎች ጋር የምናደርገው ጉድኝት አይኖርም ያን ካደረግን ያልተቀደሰ ጋብቻ ይሆናል በስልት ግን በጊዜያዊነት ለመተባበር የምንችላቸው ሰዎች ጋር በመርህ ላይ የተመሰረተ ስልታዊም ስትራቴጂካዊም ትብብር ማድረግ እንችላለን እና ይሄንን አንጥረን ግን የኦሮሞ ቋሚ ወይም ደግሞ ዘላቂ ወይም ደግሞ ስትራቴጂክ የሆኑ የፖለቲካ ብሔራዊ የፖለቲካ ግቦች ላይ መግባባት ኖሮን እነሱን ማንደራደርባቸውን ካስቀመጥን ከሌሎች ጋርም ምንም አይነት የፖለቲካ አመለካከት ይኖረን ኦሮሞ ውስጥ ያለው አመለካከት የታወቀ ነው አንዱ ጎበና እንሁን ኢትዮጵያውያንን ኦሮሞ ኢምፔሪያል ሲቲዘንሺፕ የሚፈልገው ነው ነብራኑ ሌንጂሶ ማለት እና አብይ ኢትዮጵያኒስት ኦሮሞ ሁለተኛው ፌደራሊስት መልቲ ናሽናል ፌደራሊስት ኦሮሞ እነመረራ አሁን ደግሞ እነ ዳውድ ማለት ነው ሶስተኛው የኦሮሞ ህዝብ የራሱን እድል በራስ በመወሰን ባለቤትነቱን ማረጋገጥ አለበት የሚለው ሐሳብ ነው እና የተለያዩ የፖለቲካ አካሄዶች ካሉን ከነዚህ ውስጥ በዘላቂነት የኦሮሞ ህዝብ ዘላቂ ግብ አንጥረን ወደ ጎን አስቀምጠን በእነዚህ ላይ ተግባብተን ሌሎች ነገሮች ላይ ያለን አመለካከት አቆይተን እኛ በመግባባት ካስቀመጥን ከዛ በኋላ ከሌሎቹ ጋር እንዴት እንደምንተባበር አንድ ላይ ሆነን እንሄድበታለን ሲባል ይሄንን አጀንዳ እዛው አቁመው ሮጠው ሄደው አብሮነት መሃል አጨባሪው ነው አንድ ስብሰባ ሳይሰበሰቡ እዚህ ውስጥ ማለት ነው የሥራ አስፈጻሚ የንዑስ ኮሚቴ ተፈጥሮ ያቀናጅ ኮሚቴ ተፈጥሮ እዛ ውስጥ አንድ ስብሰባ ነው የተሰበሰበው እሱንም ገና እንዴት አካሄድ ምናምን ላይ ተነጋግረን ሳንጨርስ የመጀመሪያውን ስብሰባ ሳናደርግ የተወሰኑ ሰዎች ከዛ ውስጥ ተመራርጠው ሄደው ከሌሎች ኃይሎች ጋር አብሮነት ምናምን ሲሉ ተሰማ እንዴ እዚህ ሳንስማማ ምንድነው የሄዳችሁት አይ እኛ በግላችን ነው የሄድነው እና በግላችሁ ከሄዳችሁ ታዲያ እዚህ ምንድነው የምትሰሩት ወደዚህኛው ስራ ለምን አትመጡም አይ እነሱ የሚፈልጉት ይሄንን ቡድን በሲያትል የተገናኘውን ቡድን ያለምን በቃ ዝም ብለው ተስማምተዋል ለመተባበር የሚል ይዘው ወደ አብሮነት አካተው ለመቀጠል ይሄ አንድ አካሄድም መርህ ያለው አካሄድ አይደለም ያ አቀናጅ ቡድን ፈርሷል በኋላ የተፈጠረው አብሮነት በኦሮሞ ዘንድ ምንም ተቀባይነት የለው ሶ እነዚህ የሚያደርጉት ለምንድነው አሁን እንደ ኢትዮጵያ ፖለቲካ በውጭ ኃይሎች ሲመራ ነበር ከአብይ የተማሩት ነው ይሄ እኛ እዚህ የቄሮ ኦሮሞ ህገ መንግስቱ ይከበር መብታችን ይጠበቅ የኦሮሞ ልዩ ጥቅም በአዲስ አበባ በፊንፊኔ ይጠበቅ ምናምን እንላለን እንደሱ ብሎ ነው ትግሉ ይሄዳል ለማ መጥቶ አው ጥያቄያችሁ ትክክል ነው እኛ እንታገላለን አብረናችሁ ከቻልን እንመልሳለን ካልቻልን እንዋደቃለን ምናምን ሲል አብይ መጣና ሌላ ቦታ የሰማውን ሽክሽክታ ይዞ ማለት ነው ኦኬ ከ2005 ጀምሮ በሲአይኤነት ሲሰራ የነበረውን አጀንዳ ይዞ ማንን የት ጋር መጥቶ እንዴት እንደሚሄድ የሚያክሰው ማለት ነው
ከዛ ከአገር ውጭ ነው ሌጂቲሜሲውን የሰራው። እዚህ ሽግግር ሳያካሄድ የሽግግር እንቅስቃሴ የኖቤል ሽልማት እንዲያገኝ ኤርትራ ነው መጀመሪያ ሄደው፣ ሳውዲ ነው የሄደው፣ ከውጭ ነው የውስጥ ስልጣንን ያደራጀው። ለዚህ እነዚህኞቹም ከውጭ እንደ ይሁንታ ማግኘት ቀዳሚ እንደሆነ ገብቷቸዋል። የውጭ ኃይሎች ያው እሱ እኮ ተሳስቷል ስለዚህ እሱ ቢወድቅ ብለው አሰላለፍ ይቆጥራሉ ማለት። ለረጅም ጊዜ ሲካሄድ የቆየ ነው። እነ ጀዋር እስር ቤት ሆነው ጀምሮ ለምሳሌ ህወሓት ከደብረሲና እንዲመለስ በማድረጉ ሂደት ውስጥ ፈረንጆቹ እንደዚህ አይነት ንግግር የተናገሩ ናቸው። ፈረንጆቹን በዛ የተነሳ የሰጧቸው ተስፋ አለ። ይሄን ተስፋ በደንብ አውቃለሁ ቃል በቃል ምን እንደተባለ እና ያ ቡድን ስለሆነ አብሮነት የሚባለው ብዙ ትርጉም የለውም። ጽምዶ የሚባለውም ሄዶ አብይን ሊጥል ይችላል። ዘላቂ ሰላምና መግባባት ለማፍጠር ግን አሁንም መርህ ላይ የተመሰረተ ጉድኝት ሊኖረው ይገባል። አሁንም ምንም ሙሉ በሙሉ እርስ በርስ የሚባላ ወገን አብይ ከወደቀ በኋላ ወልቃይት የኔ ነው አይደለም የሚባል ቡድን፣ ጾረና የኔ ነው አይደለም የሚባባል ቡድን፣ ኦኬ ወለጋ አይደለም ቢዛሞ ነው የኔ ነው የሚል ቡድን፣ ኦኬ እነዚህ ቡድኖች አብረው ሄደው ኦኬ በስልታዊ ጊዜያዊ መግባባት አብይን መጣል ይችላሉ። ከዛስ ከዛ በኋላም የሆነውን አሁን መነጋገር አያስፈልግም ይለዋል። አሁን ሮድማፕ ከሌለ እንዴት ወዴት ያሽኮሽኩላቸው ፈረንጆችም ቢሆን እኮ እነዚህ ሰዎች የሆነ ግልጽ አቅጣጫ አላቸው፣ ለኛም ደግሞ ጥቅማችንን በዚህ መንገድ ያስጠብቃሉ ሲሉ ነው አብረው የሚቆሙት። ግልጽ አቅጣጫ ከሌለህና ለነሱ ጥቅም ዋስትና ማትሰጥ ከሆነ እነሱም አብረው አይቆሙም፣ በገንዘብም በዲፕሎማሲም በተለያየ ድጋፍ። ስለዚህ አይ ቲንክ አንዳንድ ነገር ዘርዘር ተደርጎ መወያየት ያለባቸው ይመስለኛል። በዛ ውስጥ የሚሳተፉ መሪዎች በተለይ ከኢትዮጵያ ውስጥ ያሉት ማለት ነው በዘላቂ ጥቅሞቻቸው ላይ ያተኮረ ውሳኔዎችን ማድረግ አለባቸው። የትግራይ ኃይሎች ናቸው ምናልባት በዛ ውስጥ ዘላቂ ጥቅማቸውን አንጥረው የሚያውቁ፣ ከነማን ጋር ምን ማድረግ እንዳለባቸው የሚያውቁ እና በአጭር ጊዜ ድል አብይን በማሸነፍ ብቻ የሚወሰን ነገር እንደሌለ የተረዱ ከደብረሲና ነው የተመለሱት። አስተዋል አብይን ፓስፖርቱን በሚያፈላልግ ጊዜ ነው እነሱ እንዲመለሱ የተደረጉት። ይሄን ያውቃሉ። አብይን መጣል ብቻ በቂ እንዳልሆነ ያውቃሉ። ይሄን ተምረዋል። ስለዚህ አብይ ላይ ብቻ ከማተኮር ሌሎች ኃይሎችን ማሰባሰብ አለብን። ጥንቃቄ የሚንቀሳቀሱት እነሱ ናቸው። ከዚህ ውጪ ያለው ቡድን እንደው ድጋፍ ለማግኘት ያህል ተሰሚነት ለማግኘት ያህል ብቻውን አብይን መጣል የማይችል ኃይል ስለሆነ በደቦ የሚፈልገው የትግራይ ኃይሎች ለመጣል አብይን ደቦ ያስፈልጋቸው። ደቦ የሚያስፈልጋቸው አብይን ከጣልኩ በኋላስ በፊት ያላስቡበት አሁን ያያስቡበት ማለት ነው፣ በደንብ እየሰሩበት ያለው ሰው እንደዛ አይነት አርቆ አስተዋይነት ያስፈልጋል። እነሱም ጋር ያመራር ችግር አለ። መፍትሄው እንግዲህ አሁን ያለው ሁኔታ የሊደርሺፕ ጋፕ ሊደርሺፕ ቫኪዩም አለ። አርቆ አስተዋይ መሪዎች ያስፈልጋሉ። ከዚህ በፊት እንዳልኩት የረጅም ጊዜ ግብን የሚያይ የዘላቂ ሰላምን ጉዳይ የሚመለከት መሪ ያስፈልጋል። ህዝብን የሚያሰባስብ ድምጽ ያስፈልጋል። ህዝቦችን በሐቅ በእውነት ላይ የተመሰረተ አሁን እኮ በሴራና በውጭ እጆች ድጋፍ የሚንቀሳቀስ ፖለቲካ ነው። የአብይ አህመድ ፖለቲካ ስራውን የጀመረው የፖለቲካ ግድያ በመፈጸም ሴራ በማድረግ የውጭ ኃይሎችን ድጋፍ በማግኘት አሁን ያለውም የነሱም ተቃዋሚዎች እንደዛው ነው የሚያደርጉት። በዛ መንገድ ነው የተሳካለት። ስለዚህ እኛም በዛ መንገድ እንሄዳለን የሚል ነው። በትግራይ ኃይሎች በኩል ይሄንን ባለማሰባቸው የውጭ ኃይል ምን ያመጣል፣ ሐቅ አለን፣ እውነት አለን፣ ለህዝባችን ከኛ ጋር ነው፣ ለህዝባችን የምንችለው እናደርጋለን በሚል የሄዱበት ጉዞ ብዙ መጨረሻ ሄዶ እነሱ አሁን የድንበሩ ጉዳይ በፕሪቶሪያ ስምምነት መመለስ የሚገባው አልተመለሰም። አብይ አልመለሰውም። ስለዚህ ሌሎችም ለጊዜው የያዙት ሰዎች ላይ ጥርሴን ነክሼ ከዘላቂ ጥቅሜ አልወላከፍም በሚል ያንን ለጊዜው ዝም ብለዋል፣ ዋጥ አርገዋል ማለት ነው። ሂሚሊዬሽን ወልቃይት በጾረና ያለው እንዳለ፣ የህዝባቸው መፈናቀል እንዳለ፣ የህዝባቸው በነ ኮሎኔል ደመቀ ዘውዱ
የሰብአዊ መብት ጥሰት ሰለባ መሆኑ እያለ ዋጥ አርገው ማለት ነው። ይሄ ለምንድን ነው? አብይን ብቻውን ለመጣል እንችላለን፣ ግን መጣል ብቻውን የሆነ ቦታ ያደርሰንም ነው። ሌላው ሁሉ ግን ብቻውን ለመጣል የማይችል አልቻለም። አብይም እነሱን ማሸነፍ አይችልም፣ እነዚህም አልቻሉም አትሊስት እስካሁን ድረስ። ኖት በጦርነት ተዋግቶ ህዝብን በድሮን ያሸብራል፣ የፖለቲካ ቅቡልነት የለውም፣ አላማ የለውም ሰራዊቱ የሚዋጋበት። የገንዘብ ድጋፍ ግን ከውጭ አለው፣ የመሳሪያ ድጋፍ ግን ከውጭ አለው። ስለዚህ ያንን ተጠቅሞ የሚፈልገውን ያደርጋል ማለት ነው። የኢትዮጵያ ህዝብ በዚህ ውስጥ ምንድነው የሚያደርገው? የኢትዮጵያ ህዝብ ኤቭሪዴይ ሬዚስተንስ ያደርጋል። በሁሉም ቦታ መከራውን ለመቋቋም የሚችለውን ነገር ያደርጋል። የኢትዮጵያ ህዝብ ፈርጀ ብዙ የሆነናዊ መከራ ውስጥ ነው ያለው። ሁለንተናዊ ችግር፣ የኢኮኖሚ ድቀት ችግር አለ፣ የገንዘቡ መጋሸብ አለ፣ የሰላም ማጣት አለ፣ የመኮድኮድ አለ፣ የመበዝበዝ ነገር አለ፣ የሙስና ችግር አለ፣ ወጥቶ መግባት አደጋ ነው፣ የመታፈን የወንጀል ችግር አለ። ይሄ ሁሉ ያለበት ህዝብ ደግሞ የበሰለ የፖለቲካ አመራር የሌለው ህዝብ ይሄን አድርግ ሊባል አይችልም። ስለዚህ ወጣቱ ምናልባት የተሻለ የፖለቲካ ሰዎች የፖለቲካ ስራ እንሰራለን የሚሉ ሰዎች የህዝቡን ሪሞቢላይዝ የማድረግ ስራ ላይ መስራት አለባቸው። አንደኛ ህዝቡን የማቀራረብ፣ ሁለተኛ ሪሞቢላይዝ የማድረግ። ምክንያቱም ባለፉት 7 ዓመታት ህዝብ ዲሞቢላይዝ ተደርጓል። ህዝብ ዲሞቢላይዝ ተደርጎ የፖለቲካ ትግል በመሳሪያ ብቻ ሆኗል። አብይ የሚፈልገው ነው ይሄ። ኦኬ፣ የፖለቲካ ትግል በመሳሪያ ብቻ። የሚፈልግ ካለ የሚቃወመን ካለ መጥቶ እዚህ ይጋጠመን እስከሚሉ ድረስ ማለት ነው። አሁን የሚጋጠማቸው እዛው ፈላላቸው። ኦኬ፣ ስለዚህ ህዝብን ያማከለ አሁን ከህዝብ ውጪ ነው ፖለቲካው። በብረት ፖለቲካ እየተካሄደ ህዝብ ልትል አትችልም። ምክንያቱም እየተዋጉ ሰው በየቀኑ ጦርነቱን እንዴት ሰርቫይቭ ያደርጋል የሚለውን ያስባል እንጂ ተንቀሳቅሼ ፖለቲካ የመንግስት ለውጥ አምጥቼ በድምጼ ራሴን አስተዳድሬ ምናምን የሚልበት ቦታ አይደለም። ስለዚህ የፖለቲካ አመራር ነን የሚሉ የፖለቲካ ኃይሎች በሚችሉት መጠን የማንቃት እንደገና ሪሞቢላይዝ የማንቃት ማስጨበጥ አይደለም፣ ህዝቡ ያውቃል። ፖለቲካል ኢንጌጅመንት ውስጥ እንዲገባ መቀስቀስ ያስፈልጋል፣ ያስተኛው ህዝብ ስለሆነ። ብዙ የአብይ በኩል አሁን የኢትዮጵያኒስት ኃይሎች የሚባሉት ከአብይ ጋር ጫጉላ ላይ ስለነበሩ የዘር ማጥፋት ወንጀል ላይ ሲዘፍኑ ስለነበረ ድቤ ሲመቱ ነበረ። አሁን የኛ መንግስት ብለው ማለት ነው ራሸሽ ነው አሸሽ አብይ መጣልን ከመሸ እየተባለ ሲዘፈን ማለት ነው። ህዝቡ የትግል ስሜቱን ከፖለቲካ ዲስኢንጌጅ እንዲያደርግ አድርገዋል። ያልተዘፈነ ዘፈን የለም። አሁን ህዝቡን ና ማለት እነሱ እያቃታቸው ራሳቸውም ተደብቀው ነው ያሉት። በአንድ በኩል የወንጀለኞች ስለሆኑ ራሳቸው የዘር ማጥፋት ወንጀል ደም በእጃቸው ስላለ አፋቸውንም ከፍተው መናገር አይችሉም ማለት ነው። በሌላ በኩል ህዝብን እንደዛ ካስተኛ በኋላ ምን ብለህ ትጣራለህ ነው አንድ። ሁለተኛ ግን ከነዚህ ውጪ ያሉ መሪዎች የፖለቲካ አሁን በተለይ እነዚህ ምርጫ ላይ እንሳተፋለን የሚሉ የፖለቲካ ድርጅቶች ማድረግ የሚገባቸው አንደኛ ነገር በዚህች አጋጣሚ ተጠቅመው ማለት ነው፣ ምህዳሩ ዝግ ነው ባለችው ግን በተከፈተችው ክፍት ህዝብን እንደገና የማስታጠቅ በፖለቲካ አቅም እና ወደ ፖለቲካው አትኩሮቱን እንዲመልስ የማድረግ የሪሞቢላይዜሽን መስራት አለባቸው። አንድ ይሄም እየሆነ ግን ጦርነት ካልቆመ ድረስ ህዝብ ምንም ማድረግ አይችልም። ጦርነት ባለበት ህዝብ ተጠቂ ነው የሚሆነው ወይም ደግሞ ፎደር ነው የሚሆነው። ስለዚህ የጦር ስራ ውስጥ ያሉ ሰዎች ደግሞ ይሄንን መንግስት ለማስወገድ የኃይል ተግባር ነው ካሉ then ያንን ስትራቴጂክ በሆነ አመራር መርተው ብረታቸውን ግን ፖለቲካዊ እንደሆነ አስረድተው ብረት ያነሱት በፖለቲካ ችግር ምክንያት ነው፣ የፖለቲካ ቋጠሮ ነው ለዚህ ሄዳረገን ካሉ የፖለቲካውን ቋጠሮ የሚፈቱሩበትን ስትራቴጂክ ግብ አስቀምጠው አልቲሜትሊ ደግሞ ፖለቲካውን ከብረት ለማላቀቅ ምን አይነት እቅድ አላቸው፣ ተጨባጭ የሆነ ሚተገበር እቅድ አላቸው የሚለውን ማሳየት አለባቸው። again እነሱም የህዝብ አመኔታና የህዝብ ድጋፍ እንዲኖራቸው ማለት ነው። ለምሳሌ በኦሮሞ ነጻነት ሰራዊት በኩል ይሄን ነው እየተሰራ ያለው። ብረት የፖለቲካ ቋጠሮ የወለደው ብረት አንስተናል።
ያነሳነው ብረት በዘላቂነት የሚያስተዳድር አይደለም። አልቲሜትሊ ይሄንን መንግስት በጦርነት ብቻ የሚያምን መንግስት በኃይል ካስወገድን በኋላ አሁንም የፖለቲካው ቋጠሮ በፖለቲካ መንገድ ነው የሚፈታው። ስለዚህ ያነሳነው ብረት ፖለቲካዊ ነው ኦሬዲ። ኦኬ አብይ ያነሳው ብረት ራሱ ፖለቲካውን በብረት ለመፍታት የፖለቲካውን ችግር የሚደረግ ነው። ያነሳነው ብረት ፖለቲካዊ እንደመሆኑ የፖለቲካ ግቦችን ግን በረጅም ርቀት በዘላቂነት ዘላቂ ሰላም እና መተማመን በሚፈጥር መንገድ እንዴት አድርጌ ልሰራው ይችላልው የሚለውን ያሰቡበት በተለያየ ደረጃ ማለት ነው በፖለቲካ በውጭ ጉዳይ በዓለም አቀፍ ግንኙነት በተፈጥሮ ሀብት ብዝበዛ በመሬት በዜጎች መብት ወዘተ ላይ ዘላቂነት ያለው የስትራቴጂክ እቅድ ለማውጣት እንቅስቃሴ አለ። ይሄንን አውቃለሁ። ዘላቂነት ያለው ለኦሮሞ ህዝብ ብቻ ሳይሆን ለሌሎቹም ህዝቦች ጭምር መፍትሄ ያለው ማለት ሌሎቹን ህዝቦች ነፃ የማውጣት አምቢሽን የለም። ነገር ግን ሌሎች ህዝቦችም ራሳቸው ከታገሉ መብታቸውን የሚያስከብሩበትን እድል የሚፈጥር በር የሚፈጥር ለሁሉም የሰላም እፎይታን የሚያመጣ አይነት እንቅስቃሴ ማድረግ የሚችል አመራር ሁሉም ኃይል መፍጠር አለበት። ለራሱ መብት ጸንቶ በሚታገል መንገድ ሲታገል ስትራቴጂካዊ የሆነ የሩቅ ጊዜ ህልም ኖሮት ኦኬ የራሱን ህዝብ ወደ ፖለቲካው ኦሮም ብቻ አይደለም ፖለቲካ አገር ውስጥ ባለው የኢትዮጵያ ፖለቲካ ውስጥ ዛሬ ሁለት ነገር አለ። የኢትዮጵያ ህዝብ የኦሮሞም ህዝብ ፖለቲካ ጋር ኢንጌጅ እንዳያደርግ የሚያደርገው ሁለት ነገር ነው። አንደኛው ተስፋ ቢስነት ነው። ዲስፔር የፖለቲካ ተስፋ ሞቷል። ከዚህ በፊት ታገልን፣ ገበርን፣ እግራችንን፣ እጃችንን፣ ልጆቻችንን 7000 ከፈልን 10,000ዎች እስከ 100,000 ምናምን የሚደርስ ሰው ታሰረ፣ ተፈታ፣ ታሰረ፣ ተፈታ። መጨረሻ ምን አገኘን? ምንም። ድህነቱም ሀብት ክፍፍሉም ስልጣን ክፍፍሉም ሁሉም ሌላ ነገር ሆኖ የኛ ልጆች አሁንም ወደ ጦርነት ሄዱ። 27 ዓመት ተከራከርን። መጨረሻ ያገኘነው ይሄ ተስፋ ቢስነት፣ የፖለቲካ ተስፋ ቢስነት። እንደ አብይ አይነት ያለ አምባገነናዊ የዘር ማጥፋት ወንጀለኛ የመንግስታዊ ሽብር የሚፈጥር መንግስት የሚያደርገው ነገር ህዝብን አንደኛ ተስፋውን ማጥፋት፣ ሁለተኛ የአድራጊነት አቅሙን የማድረግ አቅሙን ለውጥ የማምጣት አቅሙን ማሽመድመድ፣ ሁለተኛ ፍርሃት እንዲኖረው ማድረግ። ባክ ዛሬ በሰለፍ የሚመጣው ያው ራስን ማጣት ነው። ኮመን በጤና ብሎ እንዲኖር ሰው fear and despair እስካለ ድረስ የፖለቲካ እንቅስቃሴ እርምጃ አይራመድም። እውነተኛ የፖለቲካ የትግል ፖለቲካ የሚያራምዱ አመራር ሲኖር ግን ሁለት ነገር ነው የሚያደርጉት። ተስፋን ይወልዳሉ፣ ተስፋን ያዋልዳሉ፣ ለህዝቡ ተስፋን ይሰጣል። ይሄን ማድረግ ትችላለህ፣ ይሄን እናደርጋለን፣ ይሄን ብታደርግ ይሄ መልካም ነገር ያገኝሃል፣ ይሄንን መልካም ነገር አሁን ካለው ጨለማ አሻግረህ ማየት ቻል ብለው ብርሃን የሚያሳዩት አመራሮች። restoring hope is the primary act of any politician። ለዛ አሁን ዲሞክራሲያዊ ምርጫ ባለበት በተለያየ ሀገር ካየው ሁሉ ጊዜ የተቃዋሚ ኃይሎች በተለይ ወደ ህዝብ የሚያቀርቡት ነገር የተስፋ ወሬ ነው። the audacity of hope ተስፋን መሸጥ፣ የተስፋ hope entrepreneurs የተስፋ ሴልስመን መሆን ያስፈልጋል ማለት ነው። ተጨባጭ የሆነ ደግሞም አሁን ካለው ጨለማ በላይ አሻግሮ የፋት ርክት ያስፈልጋል። ከዚህ በፊት እንደዚህ ገብረን ምን አመጣን? ስለዚህ አሁን አብይ ኮኦፕት የሚያደርገው ተስፋ ከማጣቱ የተነሳ ሰው በቃ ካለው ጋር ያለንን ልጆቻችንን እናሳድግበት አትፈርድም። አሁን እንደዚህ አይነት ሰው ካለ አትፈርድም። ይሄ አንደኛው ነው። ሁለተኛ ፍርሃት። አጫሉም እኮ ተደፍቷል፣ በቴም እኮ ተደፍቷል፣ አብዱል ጀባርም ተደፍቷል፣ መሐመድ አሚን ተደፍቷል። ማአት ሰው እነስመኘውም ተደፍተዋል።
ምንም ከፖለቲካ ጋር ጉዳይ የሌላቸው ሰዎች። ስለዚህ እንደዚህ አይነት ነገር ጋር መንቀሳቀስ ይበላሃል የሚል ስሜት ለውጥ ለሌለው ነገር የመጀመሪያ ተስፋው ይሞታል። ከዛ በኋላ ፍርሃት ይዘፍናል። አመራር ምልህ ነገር ምንድነው የሚያመጣው ካልክ አንደኛ በህዝቡ ዘንድ ያለውን ፍርሃት መስበር አለብን። ፍርሃቱን ለመስበር ግን ኢምፓወር የሚያደርግ ተስፋ መስጠት አለብን። ይሄ ተስፋ ደግሞ ከአርቆ አስተዋይነት ከዘላቂ ስትራቴጂካዊ ጥቅሞችን ከማግኘት ከማየት ህዝብን እንደገና ከማብቃት ሪሞቢላይዜሽን ማብቃት ይሄንን ልታደርግ ትችላለህ የሚል ሊያደርግ የሚችልበትን መንገድ ማመላከት ማሳየት ከማብቃት ይጀምራል። ሁለተኛ ይሄንን እንደዚህ ያነቃቃውን ኢምፓወር የምታደርገውን ህዝብ ደግሞ ኦኬ ከፍርሃት ነፃ ማውጣት። በቄሮ እንቅስቃሴ ጊዜ የሆነው ነገር እሱ ነው። እጅግ የታጠቀ በደብል ዲጂት እድገት ውስጥ ያለ መንግስታዊ ልማታዊ መንግስት አለ በአንድ በኩል በኢንዱስትሪያል ዞን ምናምን እያስፋፋ የሚታይ ለውጥ እያስካሄደ ግን እኛ ሉዘር እየሆንበት ያለ መንግስት አለ። ግን በቃ ሊባል ይገባዋል ሲል ያ ትውልድ ኦፒዲዮ ውስጥ ያሉ ሰዎች በፓርቲ ማዕቀፍ ውስጥ ያሉ ሰዎች ሁሉ ናቸው የተቃወሙት። ይሄማ ሊሆነ ከዚህ የተሻለ ነገርማ መኖር አለበት፣ ትውልዱ ከዚህ ያለፈ ነገር ማግኘት አለበት ሲሉ ያን ተስፋ ስለሰነቁ ከፖለቲካ ልዩነት ባሻገር ፍርሃትን ፈንቅለው ወጡ። ግምገማውም እያለ ድርጅታዊ አሰራሩም እያለ የደህንነት ኃይሉም ስራውን እየሰራ እስር ግድያውም እያለ አሸባሪ መባልም እያለ ነው ልጆቹ የወጡት። አይደለንም አሸባሪ፣ ግን ተስፋ ሲገነግን ፍርሃት ይሞታል። ሁለቱ በጣም ተያያዥነት ያላቸው ነገሮች ናቸው። እንደዚህ ማድረግ የሚችል ከኢትዮጵያ ጠፍቷል። ስለዚህ አሁንም በህዝብ ላይ አትፈርድም። በጦርነት ሁኔታ ውስጥ ያለ ህዝብ ምንም እንዲያደርግ አትችልም። የፖለቲካ ምህዳሩ በብረት የሚገዛ ሲሆን ህዝብ መከራውን ራሱ ሰርቫይቭ ካደረገ አንድ ነገር ነው። እንደዚህ ባለ ጊዜ ከጨለማው ባሻገር የሚናገር ድምጽ ያስፈልጋል።